بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ወንድሞቼና እህቶቼ እስቲ ሴት እህቶቻችን ምን አይነት ወንድ ነው የሚወዱት ምን አይነት ወንድ ነው የሚያፈቅሩት እና ያለን አብረን تحتاج المرأة رجلا يكون لها في وقت الحزن صديقا ሴት እህቶቻችን ማለት ነው ችግር ውስጥ ሐሳብ ውስጥ የቴክኒክ ብልሽት ውስጥ ሲገቡ ምን አይነት ወንድ ነው የሚፈልጉት ጓደኛ የሚሆንላት ወንድ ነው የሚፈልጉት وفي وقت الحاجة حبيبا ሐጃ ሲኖራት ደግሞ ፍቅረኛ የሚያረጋት ነው የምትፈልገው وفي وقت النصيحة أخا ምክር ጊዜ ደግሞ ወንድም የሚሆንላትን ወንድ ነው የምትፈልገው وفي وقت الفرح أبا እሷ ስትደሰት አባት የሚሆንላት ወንድ ነው የምትፈልገው ስለዚህ ذلك أروع شريكا لحياتها በጣም ከፍተኛና ውድ ባልደረባ እንደዚህ አይነት ወንድ ነው የምትፈልገው ማለት ነው ስለዚህ ሴት ልጆች ሴት እህቶቻችን የሚፈልጉት ጓደኛ ፍቅረኛ ነሲሃ አኻን ወንድም ማለት ነው እና አባት የሚሆንላት ወንድ ነው የሚፈልጉት ማለት ነው ስለዚህ ወንድሞቻችንና እህቶቻችን ሴት እህቶቻችንን ማክበር አለብን والحمد لله رب العالمين